ኤአይን እየተማራችሁ ካልሆነ እየተወዳደራችሁ ያላችሁት ከሰዎች ጋር ሳይሆን ኤአይን ከሚጠቀሙ ሰዎች ጋር ነው። አርቲፊሻል ኢንተለጀንስ ወይም ኤአይ የሁሉም ነገር አንቀሳቃሽ ሞተር ወይም ኢንጂን እየሆነ ነው። አስተውላችሁ ከሆነ በአሁኑ ሰዓት በየቀኑ ከኤአይ ጋር እንሰራለን። ፌስቡክ ወይም ቲክቶክ ላይ ፎር ዩ ፔጅ ላይ የሚመጡላችሁ ቪዲዮዎች በኤአይ ነው። ስራ ለመቀጠር የምትልኩትን ሲቪ እንኳን ሰው ከማየቱ በፊት የሚገመገመው በኤአይ ነው። ከስራዬ መፈናቀል አይቀርም የምትሉ ከሆነ የሚተካችሁ ሮቦት አይደለም፣ የሚተካችሁ ኤአይን በብቃት መጠቀም የሚችለው ሰው ነው። ጀማሪ ከሆናችሁ በቀላሉ ከዚህ ጀምሩ። አንደኛ ፓይተንን ተማሩ፣ ምክንያቱም ይሄ ለአውቶሜሽን እና ለኤአይ ሞዴል ግንባታ በጣም አስፈላጊ ቋንቋ ነው። ሁለተኛ እንደ ቻትጂፒቲ እና ጀሚና ያሉ የኤአይ መሳሪያዎችን እንዴት ትክክለኛ ትዕዛዝ ወይም ፕሮምፕት መስጠት እንዳለባችሁ ተማሩ። ይሄ በአሁኑ ጊዜ በጣም አስፈላጊው ክህሎት ወይም ስኪል ነው። ማወቅ ያለባችሁ ነገር የሂሳብ ሊቅ መሆን አይጠበቅባችሁም። የሚያስፈልጋችሁ አዳዲስ ነገሮችን የመማር ጉጉትና ኮንሲስተንሲ ብቻ ነው። በቀላሉ ኤአይን ተጠቅማችሁ ትናንሽ ነገሮችን አውቶሜት ማድረግ ጀምሩ። ለምሳሌ አንድ ረጅም ጽሁፍ ወይም ሰነድ በአጭሩ እንዲያጠቃልልላችሁ ወይም ሰማራይዝ እንዲያደርግላችሁ በማድረግ በኤአይ ስራዎቻችሁን አውቶሜት በማድረግ ከኤአይ ጋር መስራት የምትችሉበትን መንገድ መፍጠር ትችላላችሁ። ከዚህ በተጨማሪ የኤአይ ነፃ ኮርሶችን እንዴት ማግኘት እንደምትችሉና ለጀማሪ የሚሆኑ ፈጣን የማጥኛ መንገዶችን ወይም ሮድ ማፖችን በዝርዝር የሚያሳይ ረጅም ቪዲዮ በዩቲዩብ ቻናል ላይ ማግኘት ትችላላችሁ። ፒስ ባይ ባይ።